ወንድማችን ስታስተባብር ነው ያገኘውና በመጀመሪያ ራስን አስተዋውቅልኝ። ማቴዎስ ወልደ ገብርኤል ይባላል። ባሉ እንዴት አገኘኸው? ባሉ እጅግ በጣም መልካም ነው። በጣም ደስ የሚል ባል። መልካም የምታስተላልፈው መልዕክት ካለ? እንኳን አደረሳችሁ ለመላው ኦርቶዶክሳውያን፣ እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ ይላል። መልካም ሰላም መምህር፣ እንኳን አደረሰ። እንኳን አብሮ አደረሰ። በመጀመሪያ ራስን አስተዋውቅልኝ። እሺ፣ ደረጃ ይብሳ እባላለሁ። ያው በፍኖተ ብርሃን ሰንበት ቤት አባል ነኝ። ይሄ ይበቃል። ወደ ጥያቄ ልምጣና የመጀመሪያው ጥያቄ ከተራ ማለት ምን ማለት ነው? ከተራ ማለት ያው የግዕዝ ግስ ነው። ከተረ ከሚለው የግዕዝ ግስ የተገኘ ነው። ከተረ ማለት ማለት ነው አቆመ፣ ገደበ ማለት ነው። ይሄ ከበዓለ ጥምቀት ጋር ተያይዞ የሚያገናኘው ምንድነው? የጌታችን የመድኃኒታችን ኢየሱስ ክርስቶስን የጥምቀት በዓል ስናከብር ጥምቀተ ባህር መዘጋጀት አለበት እና በዋዜማው የሚዘጋጅበት ያ ጥምቀተ ባህር የማዘጋጀት ሁነትን መከተርን፣ መገደብን፣ ውሃውን ማዘጋጀትን የሚያመለክት ሲሆን ያው ዋዜማው ደግሞ ጌታችን መድኃኒታችን ኢየሱስ ወደ ዮሐንስ ለመጠመቅ የሄደበትን ምክንያት በማድረግ ወደ ጥምቀተ ባህሩ እንንቀሳቀሳለን ማለት ነውና ባጭሩ ከተራ ማለት ከተረ፣ ገደበ፣ አቆመ፣ አዘጋጀ፣ ውሃውን ለጥምቀት አሰናዳ ማለት ነው ማለት ነው። ቃሎት ያሰማልን መምህር። እሺ፣ ሁለተኛ ጥያቄ ያው በጥምቀት ወቅት ታቦቱ፣ ካህናቱ፣ መዘምራኑ እንዲሁም ህዝቡ የምን ምሳሌዎች ናቸው? ባጭሩ ስንመልስ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ ሄዶ እንደተጠመቀ እንመለከታለን በቅዱሳት መጽሐፍት ላይ ማለት ነው። ያን በማሰብ ነው ወደ ጥምቀተ ባህር የምንሄደው። ታቦታቱ ጌታችን መድኃኒታችን ኢየሱስ ወደ ዮሐንስ እንደሄደ ሁሉ ወይም ወደ መጠመቂያው እንደሄደ ሁሉ ወደ ጥምቀተ ባህር ይሄዳሉ። ታቦታቱ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ናቸው። ካህናቱ ደግሞ ጌታችንን ያጠመቀው ጌታችንን ያገለገለው መጥምቁ ዮሐንስ ነው። የመጥምቁ ዮሐንስ ምሳሌ ናቸው። ህዝቡ ደግሞ አጠቃላይ ያው በዛ በዮሐንስ ያጠምቅበት በነበረበት ቦታ ላይ የነበሩ የምዕመናን ምሳሌ ናቸው ማለት ነው። በድጋሚ ቃሎት ያሰማልን መምህራችን። በስተመጨረሻ የሚያስተላልፉት መልዕክት ካለ? እንኳን ለብርሃነ ጥምቀቱ ሁላችንም አደረሳችሁ። እግዚአብሔር ይስጥልን። መልካም በዓል። አሜን። እንኳን አደረሱት መምህር። እንኳን አብሮ አደረሰን። ራስዎትን ያስተዋውቁልኝ። መምህር አለማየሁ ዳዊት ዘጎላ። እሺ፣ የመጀመሪያ ጥያቄ ታቦታቶቹ ከመንበረ ክብራቸው ወይም ከአጥቢያቸው ተነስተው ወደ ማደሪያቸው ይሄዳሉና ይህ የምን ምሳሌ ነው ወይም ምስጢሩ ምንድን ነው? ታቦታት ከመንበረ ክብራቸው ተነስተው ወደ ጥምቀተ ባህር የሚወርዱበት ምክንያት መድኃኒታችን ኢየሱስ ክርስቶስ ከላይ ከዙፋኑ ወርዶ በድንግል ማርያም ማህፀን ተወልዶ ከዛ በኋላ እድሜው 30 ዓመት ሲሆን ከዮሐንስ እጅ ለመጠመቅ ወደ ዮርዳኖስ መውረዱን ምሳሌ ነው። መድኃኒታችን ኢየሱስ ክርስቶስ የትህትና መምህራችን ነው። ዮሐንስ ባሪያ ሆኖ ሳለ ወደ እኔ መጥቶ ያጥምቀኝ ሳይል ራሱ ወርዶ በባህረ ዮርዳኖስ ተጠምቆ ለእኛ ትህትናን ያስተማረን አምላክ ስለሆነ ከዚህ በዓል በዋናነት የምንማረው የመድኃኒታችን ኢየሱስ ክርስቶስን ለእኛ ያስተማረውን ትህትና ነው ማለት ነው። ቃሎት ያሰማልን መምህር። ቃሎት ያሰማልን። አሜን አሜን። ይህ በዓል ከመንፈሳዊ አንድምታው ባሻገር ምን አይነት ጠቀሜታ አለው? መንፈሳዊ አንድምታው እንደተጠበቀ ነው። ትልቁ ፓርት መንፈሳዊ በረከት፣ መንፈሳዊ ጸጋ የምናገኝበት። ከዛ ባሻገር ግን ህዝብ ወጣቱ በተለይ እርስ በርስ ለዚህ በዓል ሲል የሚገናኝበት፣ ለዚህ በዓል ሲል ከያለበት የሚጠራራበት፣ በተለይ አሁን ያለነው ተክለ ሃይማኖት እና የጎላ ማህበረሰብ ነው። አሁን ታቦታችንን ይዘን እየሸኘን ያለ ነው። ይሄ አካባቢ ደግሞ በልማት አካባቢ ላይ ያሉ ወጣቶች ተነስተው በተለያየ ቦታ የተበተነበት ነው ማህበረሰቡ ያለው። ጥምቀት ሲመጣ ግን ሁሉም ከያለበት የሚሰበሰብበት፣ ከያለበት ተሰባስቦ ያለውን ነገር እያዋጣ ዝክር እየዘከረ ጸበል እያዘጋጀ ጻድቅ እያዘጋጀ ምዕመናኑን በጣም በፍቅር የሚያስተናግድበት በዓል ነው። የተነፋፈቁ ሰዎች የሚገናኙበት፣ ማህበራዊ እሴታችንን በጣም የምናዳብርበት፣
ለዓመታት ተለያይተው የነበሩ ሰዎች የሚገናኙበት እጅግ በጣም ደስ የሚል ማህበራዊ አንድምታው ይሄ ነው የማይባል ሁሉም በናፍቆት የሚጠብቀው በዓል። ቃሎት ያሰማልን በድጋሚ መምህራችን። በስተመጨረሻ የሚያስተላልፉት መልእክት ካለ? ለትውልዱ ነው ማስተላለፈው። እጅግ በጣም እድለኛ ትውልድ ነው ይሄ ትውልድ። ከተወሰኑ ዓመታት ወዲህ የምናየው የወጣቱ መረባረብ ይህንን በዓል ለማድመቅ የሚያደርገው ትግል በጣም የሚያስደንቅ ነው። ምንጣፍ በማንጠፍ ባንዲራ በማውጣት አካባቢውን በማብራትና በባንዲራ ማስዋብ ከየተማመ እጅግ በጣም የሚደነቅ ነገር ነው። ይሄ ነገር ተበራቶ ሊቀጥል ይገባዋል። እግዚአብሔር አገልግሎታቸውን ይባርክላቸው። ሁላችንም አገልግሎት ድካማችንን ያስብልን። መልካም